ሰላም እንዴት ናችሁ? ረዲት እባላለሁ ከዴማ ሆፕ ሪል ስቴት ነው። ዛሬ የተገኘው ሲግናል ላይ ያስረከብነውን ሙሉ ለሙሉ የተጠናቀቀ አፓርትመንት ላሳያችሁ ነው። በዛውም አንዳንድ ነገሮች ስለ ዴማ ሆፕ ሪል ስቴት አጫውታችኋለሁ። አሁን ይሄ የሚገኘው ፕራይም ዋን ይባላል። የሚገኘው ሲግናል ከድንበሯ ሆስፒታል አጠገብ ሲሆን እንደነገርኳችሁ 100% የተጠናቀቀ ሙሉ ነዋሪዎች ገብተው እየኖሩበት ያለ ነገር ግን ሁለት ቤቶች ብቻ የቀሩን አፓርትመንት ነው። እንደምትመለከቱት ሆልዌው በጣም ሰፋና ሲሊንጉ እንደምትመለከቱት በጣም ስፔሽስ ነው። ልክ በሆቴል ስታንዳርድ የተሰራ ሲሆን በፍሎር 4 አባወራ ይኖረናል። ነገር ግን 3 ሊፍቶች ይኖሩናል። አንዱ የእቃ መጫኛ ሲሆን ሁለቱ ደግሞ ለሬዚደንቶች ብቻ በካርድ የሚሰሩ ናቸው። ወደዚህ ስንመጣ ከሌሎች አፓርትመንት የሚለየን የሜድስ ሩም በአብዛኛው ለብቻዋ ነው የምንሰራው። ወደ ውስጥ ይሆናል። ይሄ የሜድስ ሩም ብቻ ይሆናል። በጣም ሰፋ ያለ ነው። የራሷ ባዝሩም ይኖራታል ማለት ነው። ምንም አይነት መጨናነቅ አይኖረውም። በአብዛኛው ሰዎች ፕራይቬሲ ስለሚፈልጉ ይሄ ደግሞ በደንብ ፕሮቫይድ ያደርግላችኋል። ከቤታችሁ ውጭ ነው የሚገኘው። ከፈለጋችሁ ግን በቤታችሁ በኩል ማስገባትም ትችላላችሁ። ወደ ዋናው ቤት ደግሞ ስንመጣ እንደምትመለከቱት ይሄ ኢምፖርትድ የሆነ ከጣሊያን የመጣ በራችን ነው። ለመክፈት ራሱ እነዚህን ሁላ ስቴፖች ታልፈው ነው ሊከፈት የሚችለው። በውስጥም በኩል በውጭም በኩል ለ4 ሰዓት ምንም አይነት እሳት አያስገባም፣ አያስወጣም። ወደዚህ ደግሞ ስንመጣ በአብዛኛው እኛ የምንሰራው በኦፕን ኪችን ነው። አሁን እዚህኛው ላይ የሚገኙት ሳይቶቻችን እንዳለ በኦፕን ኪችን የሰራ ነው። ነገር ግን ክሎዝ ኪችን የምትፈልጉ ሰዎች ሌሎች ሳይቶች ስላሉ እሱን ወደ በኋላ በደንብ አስረዳችኋለሁ። በክሎዝ ኪችንም አማራጮች ይኖሩናል ማለት ነው። ኦፕን ኪችን እንደመሆኑ መጠን ለቬንቲሌሽን ተብሎ ራሳችን የምንገጥመው ከውጭ የምናስመጣው የቬንቲሌሽን ማሽን ይኖረናል ማለት ነው። ሁሉ ነገር ጥንቅቅ አድርገን እኛ እንደዚሁ እንደሆነ ነው የምናስረክባችሁ። ሌላ ደግሞ ማየት ያለባችሁ ሳሎናችን በጣም ስፔሸስ ነው። በጣም ሰፋ ተደርጎ ነው የተሰራው። ምንም መጨናነቅም ምንም ነገር አየለው። ወደ ባልከኒው ስንመጣ ደግሞ ነው በዛ በኩል ለሚከፈተው አይከፈትም ነው። ይሄ ባልከኒው እንደው ባልከኒያችን ደግሞ በጣም ሰፊ ሙሉ ለሙሉ እዛ ላይ ቁጭ ብላችሁ ዋግ የምታወጉበት ላይክ ቡና መስጠጡበት በጣም ሰፊ ነው። አብዛኛው አፓርትመንቶች ላይ እንደዚህ ሰፋ ያለ ባልከኒ አልተለመደም። ነገር ግን ያው አፓርትመንት እንደመሆኑ መጠን በአብዛኛው ሰፋ ያለ ስፔስ ወጣ ብላችሁ የምትናፈሱበት ያስፈልጋል። እሱን በማሰብ ነው እንደዛ ያደረግነው። ሆልዌይ እንደምትመለከቱት በጣም ሰፊ ነው። ላይክ ሁለት ሰው ራሱ በአንዴ ማስተላለፍ ይችላል። አሁን ወደዚህ ስንመጣ እዚህ ጋር ለአንዳንድ እቃ ማስቀመጫዎች እዚህ ጋር ሜንቴኒቲም ስላለ ሰፋ ያለ የራሱ ስፔሳችን ነው የተጠቀምነው። በዚህ ነው በአብዛኛው ዴማ ሆፕ ላይ ስትመጡና ብታዩ ኮለን ላይክ መሀል ላይ ምናምን ነገር አፓርትመንቶቹ ላይ ምንም አይነት ኮለን መሀል ላይ አታገኙ። ምክንያቱም ከታች ጀምሮ ስንሰራ እያንዳንዱ ነገር ተጠንቅቀን ስለሆነ አርኪቴክቸራል ዲዛይናችን እንዳለ እንደዚህ አይነት ነገሮች አይኖሩትም። ማስተር ቤድሩማችሁ ወደዚህ ስትመጡ ከባልከኒው ጋር አክሰስ ይኖረዋል ማለት ነው። ከታች አክሰስ ይኖረዋል። እንደምትመለከቱት ማስተር ቤድሩሙ በጣም ሰፊ ነው። እያንዳንዱ ቤቶች ደግሞ በቂ ብርሃን ናቹራል ላይት አላቸው። ምንም አይነት ቢልዲንግ ካጠገባቸው የለም። በአብዛኛው ኤል ሼፕ ላይ ስለምንሰራቸው በደንብ በቂ የሆነ ብርሃን ይኖራቸዋል ማለት ነው። ማስተር ባዝሩማችንም እንደዛው በደንብ ስፔሸስ የሆነ እንደምትመለከቱት በጣም በሚገርም ማቴሪያል ነው የተሰራው። እንደነገርኳችሁ ይሄ ቤት ሙሉ ለሙሉ ሽጠን ጨርሰን 2 ቤቶች ብቻ ናቸው የሚቀሩን። የልጆቹ መኝታ ኢዚ ነው አክሰስ ለማድረግ። እያንዳንዱ የራሱ ብርሃን በደንብ ያገኛል። ናቹራል እያንዳንዱ ላይ ናቹራል ላይት ነው። አብዛኛው አርቲፊሻል ላይት ሲሆን ያው መብራት የግድ በየጊዜው ማብራት ይኖርብናል፣ ሙቀት ይኖረዋል። ነገር ግን ናቹራል ላይት ሲሆን መስኮቱን ከፍታችሁ ቬንቲሌት በደንብ ማድረግ ትችላላችሁ። ያው ናቹራል እና አርቲፊሻል ሲሆን ደግሞ የተለያየ ኤክስፒሪየንስ ይኖረዋል ማለት ነው።
እዚህ ጋር ደግሞ በአብዛኛው አፓርትመንቶች ላይ የሌለው ፕራይቬሲ ያስፈልጋል። አንዳንድ እንግዳ መጥቶ እጁን ብቻ መታጠብ ሊፈልግ ይችላል። ለዛ እዚህ ጋር የእጅ መታጠቢያ ለብቻ ይሆናል። እዚህ ጋር ደግሞ እንደ ላውንደሪ ወይም የተለያዩ እቃዎች የምናስቀምጥበት ለብቻው ስፔስ ተደርጎ እዚህ ጋር ደግሞ ስፔሳችሁ ከፈለጋችሁ ዘግታችሁ ፕራይቬሲ በደንብ ይኖራችኋል ማለት ነው። ኮመን ባዝሩም ወይም የልጆች መታጠቢያ ክፍል ይሆናል ማለት ነው። እያንዳንዱ ነገር የጨረሰ ነው። ከርሰ ምድር ውሃ፣ ባካፕ ጀነሬተር፣ እንደነገርኳችሁ 3 ሊፍት እንደመኖሩ መጠን መብራት ጠፋ ማለት ባንዴ ባካፕ ጀነሬተራችን ይነሳል። ምንም አይነት የመብራትም ሆነ የውሃ መቆራረጥ አያጋጥማችሁ ማለት ነው። ይሄ የልጆቹ መኝታ ነው። እንደምትመለከቱት ማስተር ቤድሩም ማለት ይቻላል። 2 መኝታ ቤቶች፣ 2 አልጋዎችን በቂ አድርጎ በደንብ ሰፋ አድርጎ የያዘ ነው። እሱም የራሱ በቂ ሆነ ቬንቲሌሽን ይኖረዋል። እንደነገርኳችሁ ይሄ ቤት በ290 ካሬ ላይ ነው አጠቃላይ ያረፈው። አንድ ቤት ብቻ ነው የቀረን። ይሄ ቤት 100% ለሚከፍል ሰው 40 ሚሊዮን ብር አሁን ፕሮቫይድ እያደረግን ነው። ነገር ግን እንደዚህ አይነት ፊኒሺንግ ለምትፈልጉ ሰዎች ደግሞ ኦልሞስት በዚህ ሴክተር ላይ ከገባን 9 ዓመት ሆኖናል። ነገር ግን በአጠቃላይ 9 አክቲቭ ሳይቶች አሉ። ለዛ አሁን ላይ በቀበና የሚገኝ ሳይት አለ። ቀበና ወንዝ የምታውቁት ሰዎች እዛ አካባቢ በጣም ብዙ ኤምባሲዎች ይገኛሉ። ብሪቲሽ ኤምባሲ አሁን እዛ አካባቢ G+24 የሆነ ቅንጡ አፓርትመንት 2 ቢልዲንጎችን አንድ ላይ ሙሉ ለሙሉ ሬዚደንታል የሆነ ማለት ከታች ኮሜርሻል የሌለውን አፓርትመንት በ15% ቅድመ ክፍያ ለዲስካውንት አሁን አውጥተን ፕሮሞሽናል ዋጋ ስለሆነ ከ120 ሺህ በካሬ ጀምሮ እየሸጥን እንገኛለን። ከባለ 1 መኝታ እስከ ባለ 4 መኝታ ፊኒሺንጉ እንደምትመለከታችሁት ነው። አፓርትመንቶቹን የምንሰራው በዚሁ ስታንዳርድ ነው። ከ1.3 ሚሊዮን ቅድመ ክፍያ ጀምሮ እስከ 9 ሚሊዮን ሙሉ ክፍያ ከባለ 1 እስከ ባለ 4 እንዳልኳችሁ እያቀረብን ስለሆነ ይሄ ፕሮሞሽናል ዋጋ እንዳያመልጣችሁ ከታች ባለው ስልክ ኮንታክት ማድረግ ትችላላችሁ። አመሰግናለሁ።